بسم الله الرحمن الرحيم بمجمريا سموتن بتاستواوقن سميا شيخ صالح عيسى مرحبا الشيخ صالح عيسى እንደዛውም كمان شيخ እንደቀሩ بتاساوقن የቁርአን ሸህ شاليت يموا يا في كيسا አጅ የሻመድ የደራ የሙሐመድ ወሊ አባት ደሞ የሳቸው ደረሳ ቁርአን ደሞ የቀራውባቸው የደራ ሰው ናቸው ወደራ ሀገር የመጣው ሀጅ አብዱል ቃድር ይባላሉ እንደዛውም ደግሞ ከሙፍቲ ራያ እንደቀሩም ሰምት ከሻሃድ ከቢር እንደቀሩም ሰምተናል ነው የቀራውትማ በበሰሰሩ ተፍሲር ደግሞ ሻብዱል ጃሊል ሻብዱል ጃሊል በሬዳ እዚያ ቀርቼ ደግሞ ሻሃድ ከቢር ሄድኩኝ ቡኻሪን ቀራሁኝ የቀራውን ፈን ሁላ በዛው ቀራው እሺ እንደዛውም ደግሞ ስለ ሼክ አብዱላህ አልሐራሪ ምን ያህል ምን ታውቃላችሁ አውቃለሁ በሙሉ አውቃለሁ ሀጅ ከቢር ደረሳው ነው እዚያ ሲቀሩም ኑረው እሳቸው ወጡና ገባሁኝ በሙሉ በዓለም እየተሰማ ለእስልምና እንደሳቸው አድርጎ የታገለ የለም በሙሉ እናውቃለን እሳቸው የውሃብየት አጠፋለሁ በማለት ለዓለም አስተላልፈውታል አህባሽ ማለት ምን ማለት ነው አህባሻ ነው ግን አህባሽ የሃይማኖት ስም አስመስለው ውሃብዮች ቢሉ አህባሽ ያለ የሚከተለው ሰው ነው የሚያሳድር እንደዛውም አንዳንድ ሰዎች ሼክ አብዱላህ አልሐራሪ አህባሽ የሚባል አዲስ ሃይማኖት ይዘው መጥተዋል ይላሉ የነን ይላሉ አህባሽ ማለትስ ምን ማለት ነው አህባሽ አይደለም አህባሽ ጀመነው የአህባሻ ሰው ተብለው ነው ስማ እሳቸው ስም የወጣውማ አህባሽ መተው የሚቀሩ ተብለው ነው ፊት ስማቸው እንዴ ነው የወጣ ለስድብ አይደል ሌላ ስም የለም አህባሽ ማለት የአህባሻ ሰው ነው እንደዛውም ደግሞ አንዳንድ ሰዎች ሼክ አብዱላህ አልሐራሪ አዲስ ሃይማኖት ይዘው መጥተዋል ቁማር ይቻላል ብለዋል አራጣ ይቻላል ብለዋል መስርቅ ይቻላል ብለዋል ምንም አንዲት የለባቸው አቂታባቸው ማየረ በዛይንም የሰማነው አሰማን እንዴ የጠላት ወሬ ብቻ እንጂ አንዲት የላችም አንዲት ሰጠን ይኑላ ተሰብስቦ ተማሪ ሆነ የመጣ የተማሪ ኮሌጅ የመጣ ጊዜ ለሁለት ሰነድ ወለ ስናት ለቃለ መንሻአ ማሻአ የኑላ ጋዜጣ ወጣ ያለ ወረወረውላ የተሳደበውላ መድረሻ ያለው ማሆን የመጨረሻው ደሊል የለው ያብደላ ወሃብይና ያብቻ ሁለቱ ለበቀር አሌላ መሻይም የለ አሌላ ሰው ማፋ ይገኝ ይህን በየታናግሬ ሙላህን ሰው ጠፋደ ለሁለት ሰነድ ወለስናድ ለቃለ መንሻአ ማሻአ ይችና ግሬ አስከተብያስ ያጃዲያ ዝም ማለት እንደዛውም ደግሞ እንደሰማነው ከሆነ ከሼክ አብዱላህ ጋር በተለያየ ጊዜ ቢሆንም ከአንድ ሼክ ቀርታቸዋል አንድ ሾቻችን አንድ ነው ማን ይባላል አጅከቢር አህመድ ቤት ሀገር ነው ያሉት የነበሩት ደዊ ናቸው አሾንቆይ ባጠገብ ሀጅ ከቢር ስለ ሼክ አብዱላህ የተናገሩት ነገር የለም ወይ ደረሶቻቸው ያዛን ጊዜማ በዚያን ጊዜ በደረስነታቸው ነው ወጨማ ቀርጥ ሙፍቲ ራያ ጋር እኮ ነው ቀርተው ሙፍቲ ራያ ቀርተዋል አጅራጅ ሙፍቲ ጅል የሚባሉ ነበሩ አዛምረው ቀርተዋል ሁሉላ ተደሳውጣቸው ከቤት እንደዛውም ደግሞ ስለ ወሃቢዮች ምን ታውቃላችሁ የወሃቢያዎች ጀማሪስ ማን ነው አለማቸውስ ምንድነው መሐመድ አብዱል ወሃብ አልጀማሪ እዚያም በፊት አለ ኸዋሪጆች አሁን አራቡት ይበገዛ ኸዋሪጆች መካ አይቻለው የመካ ሰው ገንዘብ እንስተ በመሊዮን ተብየ ነበር በመሊዮን እንስተ አሉኝ እኔ ምንም ይያለ ሀጅ ነው የመጣው ገንዘብ ልፈልግ አልመጣው ማልኳቸው እዚህ ደግሞ መጣው ገባው እዚያው ደግሞ አካባቢ ያሉት አምስት ሽለወርና እስልምናው እንብላበት እስልምናው እናጥፋ እንብላበት ብለውኛል ይህንን ብለውኛል ሙላው ብለዋል ሰዎችም በዛህርም አሉ
ገንዘቡን እንብላበት እያሉ ግን መሆኑን ያወቁ እናንተ በመሊዮን እየከፈላችሁ እኔ በ6,000 እና በ5,000 እምከፈል ምንድነው ያልኳቸው ጊዜ መልስ የለም ብለው ነው ያዱ እዚህ ሰው ደግሞ ሰምቷቸዋል እዚህ ሀገር ይህን ሲሉ እንደዚህ የሆኑ እንግዲህ እየተሸሸገላቸው ነው በባህር ዳር ማሉ በዚያ ማሉ እየመጡ ለመኑ ነው ዝም ብለን እንብላበት እያሉ አንዳንድ ሰዎች ደግሞ ካለማወቅ የተነሳ ወሃቢያዎች አብረውን ይሰግዳሉ ይጾማሉ ስለዚህ ሙስሊሞች ናቸው ይላሉ ስለዚህ ሙስሊምና ያላቸው እስልምና እናጠፋለን እያሉ እስልምና ያላቸው እንላለን ምን ብሎ ነው ቢሰግዱም ያላቸው እስላም አይደሉም እስላም የወሃቢያ እስላም ያለው እስልምናው እናጠፋለን ብለዋል ሌላው ካፊር በየቤት ያለው ካፊር ምን አርጎናል ዝም ብሎ ለራሱ አረከፈለ ነው እነዚህ እስልምናው እናጠፋለን ይያሉ እንዴት ዝም እንላቸዋለን እስልምና እናጠፋለን ማለታቸው ሰምተናል እንደዛው በወሃቢያ በመሐመድ ቢን አብዱል ወሃብ ላይ ረድ የጻፉበት ዑለሞች አሉ ሙላ الكتابችን ላይ ጨርሶ ያለው በሙሉ ነው ሷውይም ሻምይም ምን እንዳተቆጥሮ አይዘለቅም የወትሮ ኪታብ እየቤታችን ያለው አሁን ያንን ሻንተና ሻብደላ አለ አወጡልን እንጂ በየቤታችን አይተን ዝም ብለን ነው የምንኖር ቁርአኑን ሳይቀር ፍቆ ሸርሁን አበጅቶ የተበላሸ በሙሉ ሰው ተጥቷል ዛሬ ቁርአኑና ተበላሽቶ ነበር መካ ደግሞ ኪታቡን ሁላ ተበላሽቶ አልገዛውም ዝም ብዬ ነው የመጣው እየተፋቀ ተፈቆ استغاثة ያለው ያንን ሁላ ፈቃውታል እንደዛውም ደግሞ በመሐመድ ቢን አብዱል ወሃብ ወንድሙ ሱለይማን የሚባለው እሳቸው እየፈለጉት ያመለጠ ነው ያልወራ ግደሉ እያዘዘ አባቱም ግደሉልኝ ያለ መሐመድ ቢን አብዱል ወሃብ የመሐመድ አብዱል ወሃብ አባት እንደዛው ሙፍቲ መካ አህመድ ዘይኒ ደህላን በጊዜው የነበረው እሳቸውም ደግሞ አህመድ የሀጅ የሻቸው ሸናቸው እሳቸው ደረሳና ቀሩ ሀጅ ከቢር ከሙፍቲ አህመድ ዘይኒ ደህላን አደላኔ አደረሳው ጋር ቀርተዋል ከሀጅ ከቢር ደግሞ ሼክ አብዱላህ ቀሩ ማለት ሼክ አብዱላህ ቀሩ ያቀራው እሳቸው እንግዲህ ያው ፊት ሳይገኑ እዚያ ተቀምጠው ይኖራል ሳይበረቱ እነሱ እሺ አሁን ደግሞ በመጨረሻ እንደ ሃይማኖት አባትነቶት ለሙስሊሙ ኡማ በአጠቃላይ የምትመክሩት ምክር ከእስልምና እንዳይወጣ በጅህልና ከእስልምና እንዳይወጣ ወደ ኩፍርም እንዳይወድቅ የምትመክሩት ምክር ካለ ምክር ያው መመከራ ነው ሌላ መጨመር የለም እኛ እንዳውን ልጆቻችን ልጆኑላ እንድንመለስ እነሱን እንዳወለሱና ደናናቸው ይያሎ እዛ ተደብልቀዋል የሚሉት ሰው ውሸት መሆኑን ነው እኮ ያው የወሃቢያ እምነት የሚከተሉ ሰዎች እንደነሱ ነው እምነት የተከፈረ ካፊር ነው እስላም ናቸው አጥራሉ እኔ ማስተላለፈው እስልምናው እናጠፋለን ቀብሩን አውጥተን ጥላለን ይያሉ ጀሮአችን ሰምቷል እንዴ ያሉት ሰው እስላም ናቸው አንልም ቀብሩን ቆፍረን ነው ምናወጣ ይያሉ መካ ድረስ ሰምቻቸዋለሁ የማንን ቀብር ነው እናወጣለን የነብያችን ቀብር ሰለላሁ የነብዩን ቀብር ነው እንፈልቅላለን ቀብሩን የንጅፈት አውጥተን ሄደሽ ታልጣልነው እስልምናችን አልተስፋፋም ነው የሚሉት ይንደረስ እየተባለ ነው በመካ ምን አረገ ጫንቋና ተከተለ መስጊዱ እየከበደና ያኖርነ መካ ሙላ ያለው ላይ አውቃል እንግዲህ እየተደበቀ ነው እስልምናውን እናጥፋ ተብሎ ቀብሩን ቆፍረን አውጥተን እንግሊዝት ይባላል እንግሊዝ ወዲ ሲያወጣ ዛማ መስጊዱ ወዲና መስጊድ ሲሳደቡ ወልዮቹን ላ ሲሳደቡ ነው የሚያመሹ የሚያድሩ ወልይ ሳብደል ቃደር ተላን ያ በነሱ ያላገጠ ነው የሚያመሹ ይኑላ ተናገሩ እስልምናው መሰደብ አይደለም
አብዱልቃድር ጀላል ያው እንዲህ እያሉ ነው። ታዲያ አሁን እንግዲህ ዓለም ይስማውና ይታወቀ። እኔ እኮ የምንናገረው መደበቁ ነው እኮ የሚሰማው ሰውላ የን አይሉም የሚል የለም። ሰምተናል ቁጭ ብለን ያቻቸዋለሁ። በእነሱ ደፍሮ የሚናገር የለም። የሚናገር ስላላለ ቁርጥ አድርጎ የሚናገር እንደዚህ አድርጎ እሳቸው እንደገለጡት አሁን እንደዚህ አድርጎ ተጋልጦ ቢሆን ኖሮ እስካሁን አይቀጥልም ነበር። ነገር ግን ደፋር ስለታጣ እንደነዚህ ውሽጣቸውን አውቀው እንደዘረጉት እሳቸው አብዱላህ አልሐረን እንደዘረጉት እንደዚህ ቢዘረጋ ነው እነሱም አይቀርቡም ነበር እንጂ ወንቻም ያንን ገመናቶን ክፍረቱን መቼም እዚህ ሌላ ምን አላለም። እስልምና አላቸው ደግሞ አንለም ምንም እና ዋህብይ እንደው መንገድ የለው ገና እነሱ እንዳይጣላሉ ተብሎ እስልምና አለው ተብሎ ይወራል። አብሮ ሲስገድ ይባላል። ቢከተል እንደፈለገ እንደ ኢማሙ ነው ማስከል በየመስጊዱ አሁን አላለን። እኔ ቤት ተዋልኩኝ ያሰግዳሉ ሰማለሁ ያሰግዳሉ አራዳ መስጊድ ያሰግዳሉ አሉ። ያው ዋናውን ጀማዓ ያሰግዱ ለብቻ የሚያሰግዱት ያን ሁላ ማስተላለፍ አለባቸው። እንዲያው ዝም ብሎ በየስፍራው ካፊር ኢማም ሆኖ ያስገድ ካፊር ኢማም ሆኖ ያስገድ እንግዲህ እንዲያው እንዲህ ሆኖ እንዳው መቼም ጉድ ነው። በገንዘብ መሆኑን እንወቅ። ገንዘብ እንዳይቀርብና የዛሬ 3 አመት የተናገርኩት ለይሉን ሁላ እንደዚህ ስናገር አድሬ ያ በየቤቱ ተደብቆ ቀርቷል። ይህን ለሙሉ አውሩ እስቲ በየቤቱ ያለውን ታገኙታላችሁ። በምን ተደበቀ ባሉ ንግግሩም ጥቂት አይደለም። ለይሉን ሁላ አድሬ ሚራጅ ሻጅራጅ ወጣው አያ መብራት ይሻላል መውሊድ ለታረደው እያሉ የሚሉት ምንድነው? ሙላው ጀማ እንግዲህ ምን ወረው ምንድነው ባል ሐዲሱ መሽሁር አይደል? መሽሁር እኮ ነው። መሽሁር ማለት የነዚህ የሚያወሩት ሰው የነብዩን መውሊድ ብሎ ታርዶ መብላት አያ መብላት ይሻላል እያሉ የሚያወሩት ዓለም ሰምቶታል። የዝም ምንለው ምንድነው? አሁን እንደዚህ አሁንም ሁላ ተናግሬ ለአንድ ሰው ሳትወጣ ቀረች። ያው ለዓለም ቀርጧት ይቼ ተደበቀይበትን መጠየቅ አላችሁ እናንተ። እዚህ ቀደም እንደዚህ አይደል አንዋር መስጊድ ባጠገብ የተሰነበት ይህን ያላመት ብላችሁ ልትጠይቁ ትችላላችሁ። በየቤቱም ደግሞ ያለውን ልትጠይቁ ትችላላችሁ። እየተደበቀ ነው ተውኗል። እስካሁን ለሰጡን ቃለ መጠይቅ መልልስ በጣም በአላህ ስም እጅግ በጣም አድርገን እናመሰግናለን።